ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ሸረፍ ሚዲያ ነው። ስለ ፖፖ ላይቭ ሙሉ መረጃ የምታገኙበት ቻናል ነው። ሸረፍ ሚዲያ ቁጥር 2 ብዬ ነው የከፈትኩት። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ በዚህ ፕሮግራማችን ስለ ፖፖ ላይቭ ሁለት እውነታዎችን እነግራችኋለሁኝ። ፖፖ ላይቭ ምንድነው? ፖፖ ላይቭን ማን የመሰረተው? ፖፖ ላይቭ ደግሞ ይከፍላል ወይ? ስለ ፖፖ ላይቭ እውነታውን እምነግራችሁ ይሆናል። ሸረፍ ሚዲያ ላይ ቁጥር 2 ላይ ይሄ ፓርት 1 ሲሆን ፓርት 1 ፓርት 2 ፓርት 3 ያልኩኝ በስነ ስርዓቱ እንዴት ፖፖ ላይቭን ከታች ከገና አፑን ያወረደ ሰው ጀምሮ ከአከፋፈቱ ጀምሮ እንዴት ኮይኖችን ይሰበስባል፣ እንዴት ትላልቅ ስራዎችን ሰርቶ ትላልቅ ብሮችን ሜክ የሚያደርግበትን መንገድ እዚሁ ቻናሌ ላይ አስቀምጥላችኋለሁኝ። ከናንተ የሚጠበቀው በትዕግስት ቪዲዮዎችን ብትከታተሉ እመኑኝ፣ ልክ ፓርቱን እንደጨረሳችሁ ራሳችሁን ብቁ አድርጋችሁ እዚሁ ላይ ቪዲዮ ላይ ወዴትም ሳትሄዱ እዚሁ ቪዲዮ ላይ ራሳችሁን በራሳችሁ ኤጀንሲ አድርጋችሁ ወደ ስራ የምትገቡበትን መንገድ አስቀምጬላችኋለሁኝ። ሁላችሁም ቻናሉን ሰብስክራይብ ማድረግ እንድታበረታቱን ስንል እንጠይቃለን።